ጌታ ኢየሱስ አማላጃችን ነው ይማልዳል ሲል በጣም የሚቸግራቸው ሰዎች እንዳሉ አውቃለሁ። ግን ምንም ማድረግ አልችልም። ይሄን ማለታችን እኮ ነው። ጸሎቴን ያመላልሳል እያልኩ እኮ አይደለም። አንዳንድ ሰው ያቀለል ነው። በነገራችን ላይ የክርስቶስን ማላጅነት በጣም እንደዚህ ማለታችንን እንዴት የሚሉ ሰዎችን መረዳት አለብን። ለምን መሰለህ? ታላቁ ንጉሥ ነው። እንዴት እኮ የሚያስብል ነው። እኛንም እንዴ ተማላጁ እንዴት ነው የሚማለደው? አይገርምም? የማይሆነውን እኮ ነው ያደረገው። ሎጂካሊ እኮ ሴንስ አይሰጥም። እሱ ራሱ ተማላጅ አይደለም ወይ ነው? ዳኛ አይደለም ወይ ነው? ዙፋን ላይ ያለ አይደለም ወይ ነው? እና ራሱ ተማላጁ ነው የሚማልደው። የስ ይሄ እኮ ነው አዲስ ኪዳንን ግሩም ያደረገው። ማይሞተው ሞተ። እንዴ ማይ ፍሬንድ ማይሞተው ሞተ። ከዚህ የሚበልጥ ነገር አለ? መማለድ እኮ ቀላል ነው። ማይሞተው ሞተ። የፈጠራት እጅ ቸነከረችው። የፈጠራት እጅ ይዚህ ግባ ማትላት ቸነከረችው። ተቸነከረ። ምን ያልሆነው አለ ስለኛ? መማለድማ ምን ያልሆነው አለ ስለኛ? ማይራበው ተራበ። የሰማይ የምድር ፈጣሪ መጠጊያ አጣ። ስደተኛ ሆነ። በምድር ተንከራተተ። በምድረ በዳ ማቀቀ። እንዴ ይሄን ሁሉ አርጎ ያንን እንዴት ተረጥረዋለሁ? ያንን ሁሉም እኮ ማድረግ አልነበረበትም። እንዴት ነው ንጉሥ ሚንከራተተው? አይገርምህ? አተተ። እንዴት ነው አምላክ ደከመኝ ብሎ የሚተኛው? አይገርምህም? ይሄ እኮ በደም የተረጋገጠ ነው። ይሄ እኮ የአዲስ ኪዳን ጠርዝ ላይ ያለ ትምህርት ቢሆን እንደራደራለን። መሃሉን እንዴት አድርገን ይሄ ከሌለ ልኖር አልችልም። እኔ ትገቡ ይሆናል እናንተ ልኖር አልችልም። እንዴት ነው ታዲያ ክርስቶስ ማላጅ ነው? ጸሎቴን ከኔ ተቀብሎ ለአምላክ ነግሮ ከአምላክም ተቀብሎ ይሄማ እሺ እንደፈለጋችሁ ይሄን እንደፈለጋችሁ እሱም አመላልስላችሁ ማለት እሱም አባታችን ሆይ ያላችሁ ጸልዩ ነው ያለን። ለራሱ አባታችን ሆይ በሰማይ የምትኖር ስምህ ይቀደስ ነው እንጂ ንገሩት ነው ያለው። እሱ አንኳኩ ነው እንጂ ያለን አስኳኩ አላለም። እሱም ማንኳኩ ይከፈትላችኋል፣ መዝገና አንኳኩ ይከፈትላችኋል፣ ጸልዩ ትሰማላችሁ፣ አድምጠን እሱ